ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ ልብ ድካም ነው። የልብ ድካም ምንድነው? አንድ ሰው የልብ ድካም ሲያጋጥመው የደም ዝውውርን በሚያግድ ነገር ኦክሲጅን የያዘ ደም ወደ ልብ መድረስ ሲያቅተው ነው። ይህ ማለት ወደ ልብ የሚደረግ የደም ዝውውር ሙሉ በሙሉ ተቋረጠ ማለት አይደለም። ልባችን የሚደርሰው የደም መጠን ትንሽ እንኳን ቢሆን ቢቀንስ የልባችን ጡንቻ ደም መርጨት ይቸገራል። የልብ ድካም ዋና መንስኤ የልብ ወይም የደም ቧንቧ በሽታ ሲሆን ይህ ብዙ ጊዜ የሚፈጠረው የደም ቧንቧችን ውስጥ በሚፈጠር ክምችት የደም ቧንቧችን ሲዘጋ ነው። ከፍተኛ የኮሌስትሮል መጠን የደም ቧንቧችን ግድግዳ ላይ ፕላክ እንዲከማች ያደርጋል። እንደ ካልሲየም፣ ፌብሪን እና የሴሎች ቆሻሻ የመሳሰሉ ነገሮች በደም ቧንቧ ሲያልፉ ክምችቱ ላይ አብረው ይጨመራሉ። የልብ ድካም ምልክቶችን መከታተል ሕይወቶን ሊያድን ይችላል። እንደ ሲዲሲ የልብ ድካም ከሚያጋጥሟቸው ሰዎች ግማሾቹ ሆስፒታል ሊደርሱ ሲሉ ወይም ሕክምና ክትትል ከማግኘታቸው በፊት ይሞታሉ። የልብ ድካም ስሜቶችን ህመሙ ከማጋጠሙ ከቀናት በፊት አስቀድሞ ማወቅ ይቻላል። ይህንን ስሜት ችላ ሳንል ተገቢውን ሕክምና በማድረግ ህይወታችንን ከአደጋ መጠበቅ እንችላለን። ብዙ ሰዎች ከልብ ድካም አስቀድመው የሚመጡ ስሜቶችን ተከታትለው ቢመረምሩ ከበሽታው ሊድኑ ይችሉ ነበር። ከልብ ድካም በፊት የሚያጋጥመን የደረት ህመም ከፍተኛ ህመም አይደለም። በደረታችን፣ በእጃችን፣ በትከሻችንና በአገጫችን የሚሰማን ቀለል ያለ ህመም ነው። ብዙ ታማሚዎች ደረት ላይ ምቾት ያለመሰማት ብለው ይገልጹታል። ደረታችን ላይ የሚሰማን ጫና ወይም ጥብቅ ያለ ስሜት ሊሰሙን የሚችሉ ስሜቶች ናቸው። አንደኛ፣ ስቴብል ደረት። ይህ የህመም አይነት የጠበበ የደም ቧንቧ ላይ ጫና የሚፈጥር ከባድ የአካል እንቅስቃሴ ባደረግን ቁጥር የሚሰማን የደረት ህመም አይነት ነው። እረፍት ስንወስድ ህመሙ ይጠፋል። ሁለተኛው አንስቴብል የደረት ህመም ነው። ይህ አይነት ህመም በማንኛውም ጊዜ ሊፈጠር ይችላል። አካል ብቃት እንቅስቃሴ ማድረግ የለብንም። መነሻው መተንበይ አይቻልም። ህመሙ የሚቆይበትም ጊዜ ከስቴብል ህመም አይነት ይበልጣል። የደረት ህመም ከጊዜ ወደ ጊዜ ቀስ እያለ ስለሆነ እየጨመረ የሚመጣው ብዙ ሰዎች የልብ ህመም ሊሆን ይችላል ብለው አያስቡም። ይልቁንም የህመሙ መነሻ የእድሜ መጨመር ወይም የአካል ብቃት እንቅስቃሴ የማድረግ ውጤት አድርገው ይፈርጁታል። አንድ ሰው የልብ ህመም በሽታ መጠቃቱን የሚያሳዩ ነገሮችን እንደሚከተለው አቅርበነዋል። አንደኛ፣ የልብ ምት መቆራረጥ። አልፎ አልፎ የልባችን ምት ሊዘል ይችላል ወይም ከቁጥጥር ውጭ መርገብገብ ይጀምራል። እነዚህ ስሜቶች ፓልፒቴሽን ተብለው ይታወቃሉ። ምቾት ማጣት፣ ፍርሃትና የመደንገጥ ስሜት አብሮት ይከተላሉ። ጭንቀት፣ መደንገጥ፣ መድኃኒትና ከፍተኛ መጠጥ እንዲሁም ቡና መጠጣት ስሜት እንዲከሰት ሊያደርጉ ይችላሉ። ነገር ግን እነዚህ ነገሮች ትተን ስናርፍ የልባችን ትርታ ወደ ቀድሞ ሁኔታ ይመለሳል። ነገር ግን ፓልፒቴሽን የልብ ህመም መገለጫ ሊሆን ይችላል። ፓልፒቴሽን ጋር አብሮ የመዞር ስሜት ከተሰማን ጤናችን አደገኛ ሁኔታ ላይ ሊሆን ስለሚችል ተገቢውን ሕክምና ማድረግ ያስፈልጋል። የልብ ትርታ መቆራረጥ ወይም ፓልፒቴሽን ለረጅም ጊዜ የሚሰማውት ነገር ከሆነና ከጊዜ ወደ ጊዜ ስሜቱ እየበረታ ከመጣ ወደ ህክምና ቦታ መሄድ ይኖርቦታል። ሁለተኛ፣ የትንፋሽ እጥረት። ማንኛውም አይነት አካላዊ እንቅስቃሴ ካደረጉ በኋላ ከፍተኛ የሆነ የትንፋሽ እጥረት ካጋጠመው የልብ ህመም መገለጫ ሊሆን ስለሚችል ተገቢውን ምርመራ ማድረግ ያስፈልጋል። ደረጃ መውጣትም ሆነ ቀላል እንቅስቃሴ ትንፋሾን ሊያሳጥር ይችላል። በልብ በሽተኞች ላይ በተደረገ ጥናት እንደሚያመላክተው የትንፋሽ እጥረት የሚያጋጥማቸው ህመምተኞች የሞት እድላቸው በንጽጽር የሰፋ መሆኑን አረጋግጧል። ሶስተኛ፣ ከፍተኛ ላብ። የደም ቧንቧ ወደ ልብ ደም የማስተላለፍ ሲቸግረው ማንኛውም አይነት የአካል እንቅስቃሴ ልብን ጫና ውስጥ ይከታል። እንቅስቃሴ ሲያደርጉ ሰውነቶ ሙቀቶን ለመቆጣጠር ሙቀትና ላብ ያመነጫል። የላብን መጨመር ብዙ ሰዎች እንደ ጥንቃቄ ምልክት አይወስዱትም። በትንሽ እንቅስቃሴ የላብ መጠኖ መጨመሩ ካስተዋሉ ልቦ በተገቢ መጠን እየጨመረ እንዳልሆነ፣ ስራውን ለመስራት ከፍተኛውን ኃይል እንደሚያስፈልገው እየነገሩት ይሆናል። አራተኛ፣ ማቅለሽለሽ። የደም ቧንቧ መዘጋት ሲጀምር ልቦ ደም ለመርጨት ይከብደዋል። ይህ ሁኔታ ደም ወደ ጨጓራ በተገቢ ሁኔታ እንዳይሄድ ያደርገዋል። ይህ ሲከሰት የማቅለሽለሽ ስሜት ይፈጠራል። የማስታወክና የሆድ ህመም ከላብና ማዞር ጋር ሲያጋጥመው ከሆነ የተዘጋው የደም ቧንቧ ምልክት ሊሆን ስለሚችል ዶክተር ጋር መሄድ አለብዎ። አምስተኛ፣ መድከምና ማዞር። ማንኛውም አይነት የልብ ድካም ሰውነቶን ያደክማል። ልብ ስራውን ለመስራት ከፍተኛ ኃይል ሲያስፈልገው የድካም ስሜት ይሰማዎታል። ትንሽ ወይም መጠነኛ እንቅስቃሴ አድርገው የድካም ስሜት ከተሰማው የልብ ሐኪም ማማከር ተገቢ ነው። ስድስተኛ፣ ብልቶን ለግንኙነት ማስነሳት ከከበዶ። ለተከታታይ ቀናት ብልቶን ለግንኙነት ማስነሳት ከተቸገሩ የልብ ድካም ምልክት ሊሆን ይችላል። ብልታቸው ብዙ ጊዜ በደም ዝውውር መገታት የመጀመሪያ ተጠቂ ነው። የወንድ ብልት የሚቆመው በውስጡ ደም ስለሚሞላ ነው። የተዘጋ የደም ቧንቧ ይህ እንዳይከሰት ያደርጋል።
የብልት መዳከም ከ3 እስከ 5 ዓመት ውስጥ ለሚፈጠር የልብ ህመም ጠቋሚ ሊሆን ይችላል። ያለምንም ሌላ ምክንያት ብልቶን ማስነሳት ከተቸገሩ የልብ በሽታ ተጠቂ ሊሆኑ ስለሚችሉ ተገቢውን ክትትል ማድረግ ተገቢ ነው። 7ኛ የጆሮ መጨማደድ። ጆሮ ላይ የሚፈጠር መጨማደድ የደም ቧንቧ መጨማደድ ምልክት ሊሆን ይችላል። አውሮፓውያን አቆጣጠር በ2006 የታተመ ጥናት እንደሚናገረው የልብ በሽታ ካጋጠማቸው 520 ሰዎች ውስጥ 55% የጆሮ ማጨማደድ እንዳጋጠማቸው ይናገራሉ። የጆሮ ላይ መጨማደድ ካጋጠመው የደም ቧንቧ መዘጋት ጠቋሚ ሊሆን ስለሚችል ተገቢውን ሕክምና ማድረግ ያስፈልጋል። ስለ ልብ ድካም ያዘጋጀነው ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።